የፍቅር መቤት ጓዴ ለትዳር የልቤ እንዴት አልክሻለሁ? ናፍቀኝ ያደረኩ ወደ ቤት እንድትመለስልኝ ናፍቀሻለች። እኔ እንደምወድህ አውቃለሁ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ናውልቀው እንዳውልቀን ፍላጎትሽ እኔ አዲስ ገዛላለሁ ችግር የለውም ስጦታ ከፈለክ አውልቀ ሻውልቀል ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ረጋጋና ማውሜ ማንም በላይ ወድሻለሁ አንደበትሽ ይጣፍጠኛል ሳወራሹዬ ባድር ያንሰኛል ጨዋታሽ ያስደስተኛል። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ ተመልሼ መጥቻለሁ። ብቻዬን ነኝ እንደምትመለከቱኝ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ እንደዚህ ስታዩኝ እንዴ ውብዬ ምን አግኝታ ነው ምን ሆና ነው ልትሉኝ ትችላላችሁ። ምክንያቱም ካለውበት ሁኔታ አንፃር ማለት ነውና ዛሬ ብዙ ነገሮችን አስቤ አውጥቼ አውርጄ አንድ ውሳኔ ወስኜ ነው የመጣሁት። እናንተም ኮሜንት ላይ ከሰጣችሁኝ አንፃር የእናንተን ማስተያየት ተቀብዬ አንድ ውሳኔ ወስኜ ነው የመጣሁት። እሱም ምንድነው ውዱን ባለቤቴን ማለት የልጆቼን አባት እንደዚህ ማራቅ እንደሌለብኝ በብላት እሱን መመለስ እንደምችል ነገሮችን አጥንቼ ወስኜ ነው የመጣሁትና ለዛ ነው እንደዚህ የለበስኩትም። እንዲሁም ደግሞ እንግዲህ የቃል ኪዳን ቀለበትም አድርጌያለሁ መልሼ አድርጌዋለሁ ማለት ነው። ምክንያቱም አንዳንድ ጊዜ ሰዎች ከኛ ሲርቁ በጥላቻ ብቻ ሳይሆን በፍቅር መመለስ እንደምንችል ተረድቻለሁ፣ አስቤያለሁ። እናንተም ከሰጣችሁኝ አስተያየትና ኮሜንት አንፃር ማለት ነውና ዛሬ ምንድነው ያሰብኩት አብረውኝ ልጆች አሉ እንግዲህ ዳጊም እና ናሆሚም ሰላምዬም አሉ። እነሱን አንድ ላይ አድርገን ናይን ጠርተነው ለብቻው ማለት ነው ማንም ሰው ሳይኖር እሱን ጠርተነው ፍቅር እየሰጠሁት ያለውን የድሮውን ትውስታችንን እያስታወስኩት ምናምን እያወራሁት እንዲሁም ደግሞ እንግዲህ በማላችን ልጆች አሉ። እንዳጋጣሚ ሆኖ ባባዬ የለም ፋሚሊ ጋር ያለው ሚጣ ግን እኔ ጋር ስለሆነች እሷንም እያሳየሁት ያለውን በቃ በፍቅር እየተንከባከብኩት ልጆቹንም ሲያይ ወደ ራሱ እንዲመለስ እናደርጓለን ብዬ ስላሰብኩኝ ነው። ወይ ደግሞ ካልሆነ በፍቃዱ ራሱ በቀራርቶ ወይ ደግሞ የልጆቹ ነገር ሲመለከት ሲያይ አባትነቱ፣ ትዳሩ፣ ሁሉ ነገሩ ትዝ ሲለው በፍቃዱ ሀብሉንም ሊያወልቅልኝ ይችላል። ከዚህ በላይ ልታገለውም ልጫነውም አልፈልግም። ምንም ቢሆን የልጆቼ አባት ነው። ብዙ ነገር እንድጨክንበት የሚያደርገኝ ነገሮች ነበሩ። ግን ደግሞ ያንን ያላደረኩት አንደኛ ያሳለፍናቸው ጊዜያቶች አሉ። የልጆቼ አባት ነው። እንደገና እና ይሄ ደግሞ በእንደዚህ አይነት ነገር የሚገመት ሰው አይደለም፣ ወዶ አይደለም ማለቴ እንደተያዘ አሁን በደንብ አረጋግጫለሁ። መጣችሁ ግቡ። ተዘጋጃችሁ? እንዴት ናችሁ? ያለን ሰላም ነው? እሺ አመሰግናለሁ። እንግዲህ ዳጊም ናሆሚም አሉ ብዬ ነግሬያቸዋለሁ። ዛሬ በደንብ አድርገን ተንከባክበ ነው ፍቅር ሰጥተ ነው ልጁንም እንዳይፈቅድለት ወደ ራሱ እንዲመለስ ትዳሩን፣ ፍቅሩን፣ ልጆቹን እንዲያስታውስ ማድረግ እፈልጋለሁ እና እናንተም እንግዲህ እንደምታግዙኝ ተስፋ አደርጋለሁ። እንግዲህ እነሱም እኔን ለማገዝ ፈቃደኛ ሆነው እንግዲህ ከኔ ጋር በደንብ ደፋ ቀና እያሉ ነው። ሰላምዬም አለች። ሰላምዬ አልጨረሽም? ቆየሽብን? ነይ አምሮብሻል። ሰላም ከውጭ ሲመጡልኝ ማቀፍ ነው። ነይ አንቺም ልቀፍሽ እንግዲህ ሰላምዬም እንግዲህ ያለች ሁላችንም ተዘጋጅተናል። በቃ የምላችሁ ነገር ምንድነው ሲመጣ ምንም በቃ ጥሩ ነገር እንዳልሰራ አውቃለሁኝ ማለት ሁላችሁንም እንዳስቀየማችሁ አውቃለሁ።
ግን ደግሞ ቅያሜያችሁን ሳይሆን እሱን መመለስ እንዳለብን አይምሯችሁን አሳምናችሁ ፍቅር እንድትሰጡት መልካም ፊት ማለት በቃ ፊታችሁን ሳታጠቁሩ በፈገግታ እንድትቀበሉት ነው የምፈልገው። ሴቶች ነን ሰላምዬ እንግዲህ በብልሃት ነው እሱን መመለስ ያለብን ብዬ አስባለሁ። እንሞክር ማለት እስከ ጥግ ድረስ እንሞክር እስከ ቻልነው ድረስ ከምናርቀው ሌላ ብዙ ነገሮች ተናግሬዋለሁ ብዙ ነገሮች አድርጌዋለሁ ግን እንደዛ አድርጌ መመለስ ካልቻልኩ እስቲ ፍቅር ሰጥቼው ደግሞ ልመልሰው የሚለውን ነገር ነው እንግዲህ ያሰብሽው አሪፍ ሀሳብ ነው። እና ውድ ቤተሰቦቻችን እንግዲህ በፍቅር እንቀበለዋለን ልጁንም ማሳየዋለሁ እነ ናኦሚም እነ ዳጊም ሰላምዬም በደንብ ይከባከቡታል ማቅረብ ያለብን ነገሮች በሙሉ እናቀርባለን እናዘጋጅለታለን ሚጣንም እንግዲህ ያሳየዋለሁ ከዛም በኋላ እግዚአብሔር እንግዲህ ፈቅዶ እግዚአብሔር አግዞን ደግሞ ከረዳን ሀብሉን በራሱ እንዲያወልቅ የሆነ ነገር በቀመላ ፈጥራለሁኝና እስቲ ፈጣሪ እንዲረዳን ሁላችሁም ጸሎት አድርጉ በውስጣችሁ ናይን እንጠብቀዋለን አደራችሁን እንግዲህ በቃ ሲመጣ በቃ ናይዬ ምናምን በደንብ ቅፍ አድርጉት ምናምን በደንብ እሺ ሁሉን ነገር በቃ አቃለው እንዳስቀየማችሁ አቃለው ግን ይሄ ነገር ከተስተካከለ እኔ ራሴ ነኝ ይቅርታ የምጠይቃችሁ በስውታ ሆኝና አደራችሁን ፍቅራችሁ እንዲመለስ ልጆቹን እንዳይነውና እኔ በጣም ነው ደስ የሚለኝ እንግዲህ ወደ ቤተሰቦቻችን እናንተም እንግዲህ በጸሎታችሁ አግዙን እርዱን ይሳካል ብዬ ተስፋ አደርጋለሁ በቻልነው እንግዲህ ዛሬ ይሄን ነገር ለማሳካት እንሞክራለን ይሳካል ናኦሚ ምን ትላለህ በጣም ደስተኛ ነኝ እንግዲህ ሁሉም እንግዲህ ከነጎን ስለሆናችሁ በጣም ነው ማመሰግነው እግዚአብሔር ያክብራችሁ እስካሁን ይሄ ችግር ከተፈጠረ ጀምሮ ከጎኔ ናችሁ አልተለያችሁኝም በጣም ማመሰግነው ናኦሚም እንግዲህ አገር አቋርጦ መጥቶ እኔ ጋር ነው ያለው ከኔ ጎን ነው እያገዘኝ ነው ያለው እና ይሄንን በውጪ እንግዲህ እየሄደ እያገኘው እየመከረው ነው በቻለው ማለት ነው እየመከረው ነውና እንደዚህ አይነት ወዳጅ ስላገኘም በጣም እድለኛ ነው እኔም በጣም እድለኛ ነኝ ናኦሚ በጣም እናመሰግናለን እግዚአብሔር ያክብርልን ውድ ቤተሰቦቻችን እንግዲህ ፈገግታችንና ሰላማችን ፍቅራችን እንዲመለስ በጸሎታችሁ አግዙን እንዲሁም ደግሞ መልካም ኮሜንት በመስጠት ከጎናችን ሁኑ ላለው እንዲሁም ደግሞ እንግዲህ 50,000 ልገባ ነው ስለዚህ 50,000 ሰብስክራይብ አስገቡን በጣም ዘግይተናል ዘግይተናል በጣም እና ሰብስክራይብ ያደርጋችሁ ሰብስክራይብ እና አይከፈልበትም ሰብስክራይብ አድርጉ በጣም ወዳችኋል አከብራችኋለሁ እስከዛሬ ድረስ ለኔ በጣም ብዙ ታግላችኋል ብዙ ተጨንቃችኋል ሳለቅስ አብራችሁ እያለቀሳችሁ ስናደድ አብራችሁ እየተናደዳችሁ በጣም ብዙ እየሆናችሁ ነውና ለዛ ሁሉ በጣም አመሰግናለሁ ስደሰት ደግሞ አብራችሁኝ እንደምትደሰቱ ተስፋ አደርጋለሁኝ ከኔ ጋራ ፈጣሪ እንዲረዳኝ ጸልዩልኝ በኮሜንት አበረታቱኝ በጣም ወዳችኋለሁ እሺ መዘጋጀት ያለብን እንዘጋጅና እንጠብቀው እሺ ቤተሰብ መልካም ቆይታ አብራችሁ ነው ተጨናነቅ ሰው ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው እንዴት ነህ ሰላም ነው እንኳን ደህና መጣህ ሰላም ነው ምንድን ነው እዚህ መጣው ሰላም ነው መስከረም ምንድን ነው ታሳይኝ ነው